አንቺ ምን ያስጮሻል? ጋጀራ እንደሆነ ተስሯል። ማን ይኖራል? አረ ጠላትሽ ድብን ይበል። ምንድነው ዴ? የተፈጠረ ነገር አለ? እናት ደህና አይደል? አንዴ ኩላሊቴ አንዴ ወገቤን ስትያን ነበር። እናት ያልፈቀደችው ነገር ላታጠፋ ባልሳሳት የዴቭ ማሚ እዚህ ናታ። አዴን ይቅርታ ጠይቃት ልጄን አግቢ እንድትላት ነው የምፈልገው። አንቺ ደግሞ ማንሽ? አንቺ ራስሽ ማንሽ? እንደዛ አይሆንም ፍቅር። ለምን አይሆንም? አንቺ ያላወቅሽ ማን ሊያውቅ? ያንቺን ባለዴብም ሆነ ለእናትየው አይገባትም። እሺ አንቺ ማሚም ራስ ወዳድ እየሆናችሁ ነው ያላችሁ። እነዚህ ፓራላይዝ አድርገው ልከው ደግሞ ወሬ ታወራለን። ስለ ጤናዋ እኮ ዶክተሩን የጠየቅኩት ነበር። እኔ ያለው ምላሱን ነው እንዲያውጥቶ ይገረፍ የምትለኝ ነገር ግን ለራስ ገብቷል። ቤሪ ማናት መናገራት? ለምን? በጣም ነው የምታሳዝንሽ። ለምን እንደምትከታተይኝ? እንድንነጋገር ፈልጋለሁ። በምን? ስለ ዴቭ። በዴቭ ምን? ዴቭን ስታገቢ የምታገኘውን ነገር እኔ ልስጥሽና ዴቭን ታዩ። አልገባኝም። የምትፈልጊውን ያክል ገንዘብ ልስጥሽና ከዴቭ ራቂ። ገንዘብ? አዎ ገንዘብ። ከዴቭ ሌላ የምትፈልጊው ነገር ያለ አይመስለኝም። ገንዘብ ነው የምትፈልጊ? ገንዘብ ልስጥሽና ከዴቭ ራቂ። ማትረቢ ቆሻሻ። ገንዘብ ፈልጌ ይመስልሻል ከሱ ጋር የሆንኩት? ታዲያ ሌላ ምን ፈልገሽ ነበር የቀረብሽው? ቆይ ድፍረቱን ከየት ነው ያመጣሽው? አረፈሽ ቁጭ በይ እሺ። ይሄ ንግግርሽ ደግሞ አስተሳሰብሽን ነው የሚያሳየው። እኔ ገንዘብ ብፈልግ ብዙ ገንዘብ ማገኝባቸው ቦታዎች ነበሩ። በዚህ አስተሳሰብሽ ደግሞ ዴቭን አገኘዋለሁ ብለሽ መቼም እንዳታስቢ። እስኪ ራስሽን ተመልከችው። ዴቭ እንዳንቺ አይነት ሴት ምርጫው ልትሆን አትችልም። ወይ የሆነ ነገር አስነክተሽዋል፣ ካልሆነ ደግሞ በሆነ ነገር አስፈራርተሽዋል እንጂ ዴቭ እንዳንቺ አይነት ሴት ሊመርጥ አይችልም። ምርጫውን እሱ ራሱ ነግሮሻል። ሌላ ሰው እንዲያረጋግጥልሽ አትፈልጊ። ለአንቺም ቢሆን ፍቅር የሌለበት ትዳር ምንም አይሰራልሽ። የዛሬን ውድድር አትይ። ዘላለም አለምሽን ከማያፈቅርሽ ሰው ጋር መኖር ምን ያክል እንደሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ውድ ቤተሰቦች እንግዲህ ስለ ቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዴት ተለመደው አብሮነታችሁ አይለኝ። ስለምታበረታቱኝ አመሰግናለሁ ውዶቼ፣ ፍቅሮቼ፣ ማሮቼ እና እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ክርስቲያን ወገኖቼ ሰላማችሁ ብዙ ተረፍረፍ ይበልልኝ። በያላችሁበት አላህ ይጠብቃችሁ። ዛሬ እንግዲህ ብቅ ብዬላችኋለሁ በአዲስ ቪዲዮ። ያው እንግዲህ አደይ ውዝግብ ውስጥ ስለገባች
አደይም ውዝግብ ውስጥ ገብታለች። አሁን እንግዲህ ዴቭ እናት ሁለተኛ ራሷን ስታ ወርቃለች። ያኔ ያው አሁንም ሆስፒታል ናት። ዳይመንድዬም ደግሞ ተደበደበ፣ ኪንጎም ተደበደበ። እንግዲህ እሱም የደበደበውን ሰው መናገር አልፈለገም። ኤላየም አደይን እናት ይቅርታ ተንበርክካ ይቅርታ ጠይቃት አደይን እንዲያገባ ዴቭ ነው ፈልገው እያለች ነው። ያቺ እንግዲህ ሾካካና ወልጋዳ የሆነችውም ደግሞ እንግዲህ ከውጭ የመጣችው ልጅ ዴቭን እየተከታተለች ነው። እንግዲህ እስኪ የሚሆነውን እናያለን። ያው እንግዲህ ጀገራውም ደግሞ እስር ቤት ገብቷል። ቤዛ ከእስር ቤት ወጥታለች። እነ ኤላየን አትበርብሮ ዲያኒ እነ ኤላየን ቤቱን የሰው ቤት ሽጦላቸዋል። እንግዲህ እኮ ነው እንደዚህም አለ እንደ እና ሳይውድ ቤተሰቦች